ወንዶች ደግሞ ጥያቄ እንዳያነሱብን እንጂ እዚህ ጋር ብሩክ ሽጥላ ታውቀዋለህ? ሰዓሊና ደራሲ ነው ብሩክ ሽጥላ። ደራሲ ነው በጣም መጽሐፎችም አሉት። ግን በጣም የምወዳት የኔ ስጦታ የምትል አንድ ትንሽ መጽሐፍ አለችው። እሱ ምን ይላል መሰለህ? በጣም ሐሳቡ ስለሚገዛኝ አንቺ ባትኖሪ ዓለም ምን ትሆን ነበር ብሎ ያስቀምጣል እንትናለችና በአንቺ ውስጥ አንድነት፣ ፍቅር፣ ብርሃን፣ ውበት፣ መልካምነት፣ እውቀት፣ ፈጠራ፣ መዋሃድ፣ ቅንነት፣ እርጋታ፣ ስምምነት፣ መግባባት፣ መራራት፣ ሰላም፣ ሁሉም ነገር አለ። ቀንጭቤ ነው ያወጣሁት። ይህ በማንነት ላይ የተመሰረተ ምንም ከመደረጉ በፊት ያ ሰው በመኖሩ ያቺ ሰው በመኖሯ ብቻ የሚመጣ ሰላም ነው። በአንቺ መኖር ዓለም ሙሉ ሆነች፣ በአንቺ ውበት ዓለም ራሷ ተዋበች፣ አንቺ ባትኖሪ ዓለም ምን ትሆን ነበር? አላውቅም ይላል። አይተዋል መጽሐፉን ስታነብ? በጣም የሚገርም ነው። ይሄ በማንነት ላይ የተመሰረተ እውቅና አንኮንዲሽናል ስትሮክ አይ ቲንክ በዚህ መልኩ ስትገልጸው አንድን ሰው ምን አይነት ስሜት እንደሚሰማው መገንዘብ ትችላለህ ማለት ነው። በጣም እዚህ ጋር እንደው ያነሳቸው ሐሳቦች እንዳሉ ነው። በትንሹ እንደው ወደኛ ማህበረሰብ አልተለመዱም። በነገር ላይ እነዚህ ነገሮች አሁን እንደውም ትንሽ ማህበረሰብ እየሞከረው ነው የመጣው። ገና ወደ ቤት ስትገባ አቀፍ አድርጎ ሰላምታ መስጠት አይታችኋል። እነዚህ ጉዳይ ላይ ለጥቂት ሰከንዶች በትኩረት ላይ መተያየት ያነሳቸው በህይወቴ ውስጥ በመኖርሽ ብቻ እኔ ደስተኛ ነኝ የሚለው የአጋርነት ማረጋገጫ መስጠት በህይወቴ ውስጥ ስላለ ሴቷም እንደዛ አይነት ነገሮችን ማድረግ አለበት። በጾታ ሳይሆን ነገሩን ነው እኛ እንትን ያለው ነው። በእነዚህ ጉዳዮች ላይ በጣም ትኩረት ሰጥቶ ሰዎች ሊሰሩበት በድርጊት ላይ የተመሰረተ እውቅናና በማንነት ላይ የተመሰረተ እውቅና ጠቅለል ሲል ይሄ ባለፈው ፖድካስታችንም እንደዚህ ነገሮች በጣም አስፈላጊ እንደሆኑ ግን እንደማናረጋቸው ምክንያቱም እንደምወዳት ቦታ እንደምሰጣት ታውቃለች፣ ልጄ ያውቃል፣ በቃ ኢትዝ ነውን ብለን ስለምናስብ ማለት ነው። ግን በቃል መነገር አለበት የሚለውን አሁን እዚህ አጽንኦት መስጠት የምንፈልገው ሰው ያውቃል አትልም። ሪድ ማይ ማይንድ አይሰራም። ሪድ ማይ ማይንድ እንዴት ብሎ ነው ሰው የሚነገረውን ነው የሚያውቀው። በእርግጥ ቦዲ ላንጉጅ አብሮ ከሆነ በጣም ደግሞ ጥሩ ነው፣ ግን መለማመድ አለብን። በዚህ ላይ አውሮፓውያን ነጮች በጣም በቃል ይናገራሉ። ከነሱ ጥሩ ነገር ብንማር ብንወርስ ከባህላችን ጋር ኢንቲግሬት ብናደርግ በጣም ጥሩ ይሆናል። ስለዚህ አስፈላጊ ነው። በጣም ትልቅ ነገር ነው ይሄ። እዚህ ጋር ደግሞ ማነሳለህ ነገሮች ምንድነው የሚሆኑት? እዚህ ጋር ዘወትር የሚገርምህ በጣም ብዙ ጊዜ እንትን የምንላቸው ነገሮች አሉ። እነዚህ የዘወትር የትኩረትና የምስጋና ስጦታዎች ማግኘት ሲያቆም በባህሪው ላይ ምን አይነት ለውጥ ሊያሳይ ይችላል? ለምሳሌ ሰዎች ይሄ በጣም አስፈላጊ ጥያቄ ነው። እስኪ እንደው ሐሳብ ካለ በጣም አስፈላጊ ጥያቄ ነው። አሁን አስፈላጊ መሆናቸውን ተናግረናል። በድርጊት ላይ የተመሰረተም ሆነ በማንነት ላይ የተመሰረተ እውቅና እጅግ አስፈላጊ እንደሆነ ረሃቡን የሚያስታግስ መሆኑን ተናግረናል አይደለም? ይህ ሲቆም ምን ይፈጠራል ነው አይደለም? እዚህ ጋር ነው የሰው ልጆች አሳዛኝ የሆነውን እውነታ የሚጋፈጡት። የሚገርም ነው ይሄ በጣም የሆነ ታውቃለህ። ምክንያቱም አልታየሁም ብሎ ያስባሉ። ፍቅራቸው ይቀንሳል። ጭቅጭቅ ውስጥ ይገባሉ፣ ንትርክ ውስጥ ይገባሉ። ለምን? ሪክ በርን በዚህ ላይ የሚለው ትልቅ ነገር አለው። ምንድነው የሚለው? ሰዎች ምንም አይነት እውቅና ከመነፈግ ወይ ደግሞ ካለማግኘት ይልቅ አሉታዊ ወይ ደግሞ መጥፎም ቢሆን ስድብ፣ መመታት ሊሆን ይችላል፣ ግልምጫ ሊሆን ይችላል። በሆነ መልኩ እውቅናን ማግኘትን ይመርጣሉ። በጣም የሚገርም ነው። አስበዋል? እውቅና ካለማግኘት ኔጌቲቭ ቢሆን በራሱ እውቅና ማግኘት የተሻለ እንደሆነ ያ ነገር ከባዶነት ያወጣኛል ብሎ ነው የሚያስቡት። ከባዶነት ያወጣኛል ብሎ ነው የሚያስበው ማይንድ ማለት ነው። ምክንያቱም አንድ አጋር ወይ ደግሞ የኔ ያልከው ሰው ልጅ ሊሆን ይችላል፣ ባለቤት ሊሆን ይችላል፣ የሆነ በጓደኝነት የተጣመርከው ሰው
ዘንድ ተረስቻለሁ ብሎ ወይ ደግሞ አልታየውም ብሎ ሲያስብ አንጎሉ ያንን ችላ መባል እንደ ትልቅ አደጋ ነው የሚያየው። አላርም ነው የሚረጭበት እንደ ትልቅ አደጋ። ስለዚህ ሳያውቀው አሉታዊ ትኩረትንም ቢሆን መፈለግን ይጀምራል። እነዚህ ነገሮች ደግሞ ወደ አልተፈለገ ጉዳይ ያመጣው። በተለይ አሁን እንደውም ከማህበራዊ ጉዳይ ወጥተናል። እነዚህ ነገሮች አብዛኛው ሰው ወደ አልተፈለገ ስትል በጣም ወደ አልተፈለገ ወደ መጠፋፋቱ ላይ ሊያመራ ይችላል። ትልቅ ነው። ወደ ቅናት ያመራል፣ ወደ ቺቲንግ ያመራል፣ ሶሻል ሚዲያ እንትን መሆነ አዲክት ወደ ጸብ ያመራል። ስለዚህ የቢሄቪራል ቼንጅ ሊያመጣ ይችላል። እንደዚህ ነገሮች ወደ መጠፋፋት እንግዲህ ትልቁ ነገር እሱ ነው። ሁላ ሊያመራ ይችላል። ትልቁ እሱ አይደል? በቅናት ምክንያት ስንቶች ናቸው ስንቱ ዳር ፈርሷል። በቅርቡ እንኳን ስንሰማ እኮ ብዙ ነገሮች ያፈናል። ይሄ ግን ፒውር ቅናት አይደለም። እሱም አይደለም። ቅናትና ይሄ ልዩነት አላቸው። ምክንያቱም ይሄ የእውቅና ጥማት ነው። ምክንያቱም ይሄ ሰውዬ እኮ በባህላችን መሰረት ልብህን ለሰው አታሳይ፣ በቃ ኮስታራ ሁን የሚል ነገር አለ አይደለም? በዛ ምክንያት የሁለተኛው ወገን እውቅና ጣሁ ብሎ ሊያስብ ይችላል። መኖሪያ ተረሳው ብሎ ሊያስብ ስለሚችል የሰው ልጅ ተረሳው ብሎ ካሰበ ነገሮች ሁሉ እዛ ጋር ይቆማሉ። በቃ ያ ነው። ተትቻለሁ ብሎ ካሰበ ባዶነት ነው የሚሰማው። የብዙ ትዳሮችና ግንኙነቶች መፍረስም ይሄ ይመስለኛል። ቆይ ስለዚህ አንድ አጋር ለምሳሌ ስናነሳ ብዙ ነገሮችን ጠቅሰናል። ትናንሽ አርዕስቶችን በማንሳት ጭቅጭቅ ሲያነሳ በእውነቱ ትኩረት ለማግኘት እየሞከረ ሊሆን ይችላል ማለት እንችላለን። ምክንያቱም ትንንሽ የሚባሉ ነገሮች እያደጉ ነገሮችን ከማበላሸት በፊት እነዚህ አይነት ነገሮችን ሲያነሳ ምን ልንለው እንችላለን? ጉዳዩ በእውነት እኔ መጀመሪያ ይሄን አርዕስቶች እንትን ሳደርግ በጣም ነበር እየገረመኝ ነበርና ጭቅጭቅ፣ ትንሽ ጭቅጭቆች፣ ንትርኮች ዝም ብሎ እኮ ነው። እንደዚህ ጭቅጭቅ ዝም ብሎ እኮ ነው። ምንድነው ጥላቸው? ምንድነው? እኔ እንጃ አላውቅም ምን እንደሆነ። በቆርኪ ሊሆን ይችላል ጥላቸው እየተነሳ ያለው በቆርኪ ምናምን በትንሽ ነገር ሊሆን ይችላል። አሁን ጥሉ በእንደዚህ አይነት ጭቅጭቆች ምክንያታቸው ሊሆን ይችላል። አሁን ልክ ነህ። ስለዚህ ጭቅጭቅ እና ክርክር የሆነ የአይን ንክኪን ያመጣል። መጥፎ ቢሆንም ድምፅን፣ ጉልበትንና ጥብቅ ትኩረትን ያመጣል። በጥል ውስጥ ያጣኸውን እውቅና ታገኛለህ ማለት ነው። ትኩረት ይመጣል በጥል መልክ። ለስሜታዊ አንጎላችን ጨርሶ ችላ ከመባል ይልቅ መጣላት ይሻለዋል። ይሄ ነው ሎጂኩ ማለት ነው። ከሰንበዲ የሆነ ፊድባክ ታገኛለህ ማለት ነው። ስለዚህ ችላ ማለት ምንድነው? ትዳርን ከጭቅጭቅ በላይ ጭቅጭቅ ላይ ብቻ አያቆም፣ በፍጥነት የሚገድለው ሊሆን ይችላል ማለት ነው። ነገሮች እዛ ጋር መበላሸት ይጀምራሉ፣ ነገሮች መቆም ይጀምራሉ። ስለዚህ ወደ ጎትማን ሲስተሞች መሄድ አለብን። መጀመሪያ ላይ ያነሳናቸው ወደ ጎትማን ይርም ነው። እነዚህ ነፈግታ መታገል ምናምን የሚሉት ሀሳቦች አራቱ አምስቱ ብሎ ያነሳቸው አምስቱ እነዚህ በተለይ እንዳልከው አብዛኛው ሰው ላይ ምክንያቱ ያልታወቀ ጭቅጭቅ ትልቁን የትዳር ማፍረስ ችላ መባል ትልቅ በሽታ ነው። መልካም እውቅና ካልተገኘ ሰዎች አሉታዊውን ለመቀበል ይገደዳሉ። ይህ ካልሆነ ደግሞ ከቤት ውጭ ከሌሎች አይነት ግንኙነቶች እውቅና ለማግኘት ይወጣል። እዚህ ጋር ትልቁ ችግር ከቤት ውስጥ ይወጣሉ ማለት ነው። ካንተ ያላገኙትን ወይም ደግሞ ከሱ ያላገኙትን ነገር ከሌሎች ለመፈለግ ሲባል ወደ ውጭ ይወጣሉ። አሁን ምንድነው መጀመሪያ ቤት ውስጥ ይፈልጋሉ ማለት ነው። ይሞክራሉ። ልክ ነህ። አሉታዊም ቢሆን መጥፎም ቢሆን ይፈልጋሉ ማለት ነው። ምክንያቱም መራብ ስለሆነ ካልሆነ ግን ወደ ውጭ ይወጣሉ ማለት ነው። ከሌላ ሰው ለማግኘት ከሶሻል ሚዲያ ሊሆን ይችላል፣ ከጓደኛ ሊሆን ይችላል፣ ከሌላ ሊሆን ይችላል፣ ፍለጋ ይወጣሉ ማለት ነው። የሚገርምህ ደግሞ ይሄ እነዛ ሰዎች ብዙ ጠብቀው ሊሆን ይችላል። ወደ ውጭ ሲወጡ ደግሞ ማድረግ ሳይችል ቀርቶ ያጣውን ነገር ምን አድርጌ ነው እያለ የመጠየቅ ወይም ደግሞ ከኔ ጥፋት የለም ብሎ የማሰብ ለምሳሌ ጊዜ ሊያጣ ይችላል። መጀመሪያ ላይ በተፈጠረው ነገር ጊዜ ላይ ላይሰጥ ይችላል። ሌሎች ምክንያቱም ካንተ ጠብቀው ያላገኙትን ነገር ውጭ ላይ ፍለጋ ይወጣሉ አይደል የምንለው። ስለዚህ እነዚህ ሰዎች ውጭ ላይ ነገሮችን ፍለጋ ሲወጡ ካንተ ጋር ያላቸው ነገር ይቆማል።
ይቆማል። ያው ነገሩ እየተበተነ ይሄዳል ማለት ነው። ያ የሚወጣው ሰው እኮ ፍለጋ የሚወጣው ሰው እኮ ደስተኛ ሆኖ አይደለም እኮ፣ ግን ተገዶ ነው ማለት ነው። ተገዶ ነው። በጣም ደስተኛ ሆኖ ዋና ምርጫው ሆኖ አይደለም። ግን የግድ የእውቅና ቋቱን ሳምቲንግ መሙላት አለበት። ባዶ ሆኗል ያ ቋት። ስለዚህ ያን ለማግኘት ነው የሚወጣው ማለት ነው። በጣም የሚገርም ጉዳይ ነው። ትኩረት የሚጠይቅም ሀሳብ ነው። ታዲያ ጥንዶች ነገሩ ወደዚያ ከመድረሱ በፊት እንግዲህ ማለት ነገሮች ከመባባሳቸው እንደዚህ አይነት ጡዘት ውስጥ ክላይማክስ ውስጥ ከመድረሳቸው በፊት ሁኔታውን እንዴት መቀየር፣ እንዴት ሶልቭ ማድረግ፣ ችግሩን እንዴት መፍታት ይችላሉ ብለን እንወስድ። አይ ቲንክ ይሄንን እኮ ብለናል፣ መጀመሪያ ላይ ብለናል። በጣም አስፈላጊ በቃ ግልጽ የሆነ ነገር ከጆን ጉትማንም ከሌሎችም ስላገኘ ማለት ይሄ ነገር እየተፈጠረ መሆኑ ልብ ማለት ያስፈልጋል። ምን እየተፈጠረ ነው በዚህ ቤት ውስጥ የሚለውን እና በአግባቡ ነገሮችን በጊዜ ማከም፣ በጊዜ እውቅና መስጠት ያስፈልጋል ማለት ነው። ምክንያቱም ምን መሰለ መልካም ዜና አለ እዚህ ላይ። መልካም ዜና ምንድን ነው? መልካም ዜናው በትዳር ውስጥ ያለውን የእውቅና ባህል ወዲያውኑ ነገሩን ስትገነዘብ መቀየር መቻል ነው። ምክንያቱም እውቅና ምንም አይከፈልበትም። በጣም የሚገርመው ምንም ነገር አይከፈልበትም። ካንተ የሚወጣ ቃልና ካንተ መስጠት ትችላለህ። ምንም ነገር አትከፍልበትም። ገንዘብ አትከፍልም። የምታጣው ምሉዝ የምታደርገው ነገር ያ እውቅና እየሰጠ ያ የጎደለውን ቋት ባዶ የሆነውን ቋት መሙላት መቻል ነው። ወይ ተግባር ነው ወይ ቃል ነው። የቃል የማንነት ኮንዲሽናል አንኮንዲሽናል እውቅና፣ ጥሩ ቃል፣ ጥሩ ሰላምታ፣ ጥሩ እቅፍ እንዲህ ነገሮችን እያደረግ ቋቱን መሙላት ትችላለህ ማለት ነው። ስለዚህ ነገሩ ምን ይሆናል? በቀላሉ ይታከማል። ያለምንም ክፍያ የማይከፈልበት ነገር ስለሆነ ማለት ነው። የሶስት ለአንድ ህግ እንመክራለን። እነዚህ ሀሳቦች ላይ አንተም ሀሳብን ትሰጥበታለህ። ለእያንዳንዱ ግጭትና ለመግባት ወይም ደግሞ የቤት ውስጥ ተቃርኖ ላለ ጉዳይ ላይ ቢያንስ 3 አዎንታዊ እውቅናዎችን መስጠት ያስፈልጋል ብሎ ያስባሉ። እነዚህ ጊዜ መስጠት፣ ምስጋና፣ ሞቅ ያለ እቅፍ ወይም ደግሞ አካላዊ ንክኪ፣ መልካም የሆነ ቃል መስጠት ብለው ያብራሩታል። እዚህ ጋር አንተ ስለ ጋሪ ቻፕማን ያነሳቸው ሀሳቦች አሉ። ጠቅላላ የሶስት ለአንድ ህግ በጣም ሰው እንደ መርሆ ቢይዘው ጥሩ ነው። ትዳር ውስጥ ያሉ ሰዎች የሶስት ለአንድ ህግ ቀላል ነው። ያው አይከፈልበትም እውቅና ብለናል አይደለም። አንደኛ ምስጋና ነው፣ በተለያየ ጊዜ ብለናል አይደለም። ምስጋና ነው። ሁለተኛ ትኩረት መስጠት፣ ሞቅ ያለ እቅፍ፣ አካላዊ ንክኪ፣ በቃ ዲግኒፋይድ የሆነ ማለት ነው። ሌላው መልካም የሆነ ቃል መስጠት ማለት ነው። መልካም የሆነ ቃል መስጠት አይደለም። ስለዚህ እነዚህ ሶስቱንም መስጠት ከቻለ በቃ ትልቁን ነገር ይዘናል ማለት ነው። 3 ለአንድ ህግ ብለን እንያዘው። ለተከበሩ አድማጮቻችን የምንሰጠው ትልቅ ምክር ዛሬ አንደኛው ይሄ ነው ማለት ነው። ካልነው በተጨማሪ የ3 ለአንድ ህግ ማለት ነው። ከዚህ ጋር በተያያዘ ጋሪ ቻፕማን ምንድን ነው የሚለው? በ1938 30ዎቹ የኖረ ሰው ነው። የባለትዳሮች አማካሪ ሲሆን ስለ 5 የፍቅር ቋንቋዎች ይናገራል። ስለ 5 የፍቅር ቋንቋዎች አንደኛው የፍቅር ቋንቋ የማረጋገጫ መልእክት መስጠት ይላል። የማረጋገጫ መልእክት words of affirmation በጣም ወሳኝ የሆነ ነገር ነው። ሁለተኛው ትናንሽ አገልግሎቶች መስራት፣ በቤት ውስጥ ትንሽ ማጽዳት፣ ዕቃ ማንሳት፣ መላላክ ሊሆን ይችላል። ትንንሽ ስጦታው ትንሽ ሊሆን ይችላል። የዋጋው ክብደትና ቅለት፣ የዕቃው ግዝፈትና ማነስ ሳይሆን ማሰብ። ቸኮሌት ሊሆን ይችላል፣ ከረሜላ ሊሆን ይችላል፣ የሆነ የመጣ አንድ በርገር ሊሆን ይችላል። እንደዚህ ነገሮች ማሰብህን ማሳያ ነው። ስጦታ ማሰብህን ማሳያ። አዎ
ማሰብን ማሳያ ነው። የተመረጠ ጊዜ መስጠት giving a quality time በሩጫ በእንትን ሳይሆን ትንሽ ጊዜቱን 30 ደቂቃ ከሆነ 30 ደቂቃ አለኝ ዛሬ እና እቺን 30 ደቂቃ ግን ካንተ ጋር ነው ማሳለፍ የሚፈልገው። በአግባቡ መጠቀም ስልክን አስቀምጠ ዝም ብሎ ስልክ እየጎረጎርክ ምናምን አይደለም። just stay with that person ከሰውየው ጋር መቆየት ያስፈልጋል። በጣም ትክክል እንደውም እንደኛ ሀገር አልተለመደም። የሚገርም ነገር እና ኳሊቲ ታይም በጣም ያስፈልጋል። ይህ በዚህ እንዳለ ሆኖ ግን አንተ ይሄን እየሰጠህ የሚቀበል ከሌለ ዋጋ የለውም። ይሄን ነገር ይፈልጋል። ለምሳሌ አመሰግናለሁ ስትል አንተ ደግሞ ምስጋና ይታቃለህ ምን ፈልገህ ነው ደግሞ የምትባል ከሆነ የመጣንበት መንገድ ግን ልክ አይደለም ብዬ አስባለሁ። አይተህ ከሆነ ስታመሰግን ሌላ ነገር እንደምትጠይቅ ሰው አይነት ነው። በአጠቃላይ ግን ይሄንን የአምስት የፍቅር ቋንቋዎች ብለናል አይደለ? አንደኛው ይሄን እየሰጠ ሌላኛው ደግሞ የመቀበል ችሎታ ከሌለው ደግሞ የማይቀበል ከሆነ ያ ሁሉ ነገር ዋጋ ያጣል በጣም። ስለዚህ ጋሪ ቻፕማን እጅግ አስፈላጊ የሆነ በጣም የሚገርም ጋሪ ቻፕማን ያነሳቸው እንትኖች በጣም የሚገርም በተለይ ወርድ ኦፍ አፈርሜሽን የሚለው በጣም ድንቅ ነው። እዚህ ጋር በተያያዘ ደግሞ አይታቸው ከሆነ ለ3 ለ1 ህግ በተጨማሪ የተወሰኑ ጽንሰ ሐሳቦችም አሉ። የ10 ሰከንድ እቅፍ እንደ ምሳሌ እናነሳችሁ በቀን ውስጥ አንዴም ሆነ ሁለቴ በሐሳቤ ካንቺ ጋር ነኝ የምትለውን ሐሳብ አጭር መልእክት ትንሽም ቢሆን እንደ ቸኮሌት ምናምን ያሉ ስጦታቸውን ቀለል አድርጎ ማምጣት በጣም እነዚህ በቀን መጨረሻ በትዳር ውስጥ ያሉ ሰዎች ከዛ በላይ እንግዲህ ያን ካነሳ በጣም ደግሞ ትኩረት ይሰጠው የሚገባ የማረጋገጫ ቃል ነው። words of affirmation ለምሳሌ አንተ ባልተለመደ ቤት ውስጥ ስትገባ ሳሎኑ ጸዳድቶ ምናምን እጣን ምናምን ተደርጎ ደስ የሚል ሁኔታ ውስጥ ስትገባ ዝም ብለህ ሄደህ ቁጭ ብለህ ቲቪ ላይ ወይ ደግሞ ወደ ክላስ መግባት ሳይሆን ዋው what a beautiful day እንዴት አይነት ቆንጆ ነገር ነው፣ በጣም አመሰግናለሁ፣ በጣም አምሮበታል፣ ሳሎኑ አምሮበታል፣ ቤቱም ደስ ይላል ዛሬ አፊርም ማረጋገጫ መስጠት። አንደኛ ሀገር ግን አልሚገርምህ በጣም አስፈላጊ ነው። ይሄ ፉድ ነው። አብዛኛው ባለትዳር በተለይ ደግሞ በወንዶች ዘንድ ሚስት የትኛውንም ያክል ብትደክም ከውጭ እንደመጣ ጃኬቱን ሶፋ ላይ አውልቆ ጥሎ ሪሞት ነው ያነሳው እንጂ እሷ የደከመችበትን ነገር ክሬዲት አይሰጥም፣ እውቅና አይሰጥም። ልክ በዛች ሰዓት የተወሰነ ሰከንድ ትኩረትህ ከዛ ሰው ጋር መሆን አለበት። ሰዎች የሆነ ነገር ሲያደርጉ ኤክስፔክቴሽን እንትን ይላሉ። ወርድስ ኦፍ አፊርሜሽን ትልቅ አኮምፕሊሽመንት ላላቸው ኤክስፔክቴሽን አፊርም ማድረግ ለሆነው ነገር ላላቸው ኤክስፔክቴሽን ለሆነው ነገር አፊርም ማረጋገጫ መስጠት በጣም ቆንጆ ነው የሚል ማረጋገጫ፣ ተደስቻለሁ የሚልን ማረጋገጫ፣ አይ ሚስ ዩ የሚል ማረጋገጫ፣ በአጠቃላይ አፊርም ማድረግ እጅግ ወሳኝ የሆነ ነገር ነው ማለት ነው። ይሄም ምንም ኮስት የለው። አሁን ሰዎች ምንድነው የሚያስቡት? ብዙ ጊዜ ትዳርን ያጸናል ብለው የሚያስቡት ትልቅ ነገር ስለገዛህ ትልቅ ነገር አይደለም። ትንንሽ ነገሮች ናቸው እነዚህ ስሜትን እያነሳሱ ባይዘይ ቀለል ባለ ህይወት ውስጥ ነው ደግሞ ጥሩ ጓደኝነት የሚፈጠረው። በጣም ምክንያቱም ቀለል ባለ ህይወት ውስጥ ምን አለ? ኢጎ የለም። ከበድ ባለ ነገር ውስጥ ግን ደግሞ እንደገና ከበድ ያለ ነገር ስላለ አትጨርሰው። በጣም ከባድ ነገር ይዞ ነው የሚመጣው። በቃ እሱ አላስፈላጊ ሆምወርክ ነው ማለት ነው። በጣም በዚህ ጉዳያችን ላይ ሱ ጆንስ የምትባል ስኮላር አንዳንድ ሀሳቦችን አንስታለች። እንደውም በቀኑ መጨረሻ በትዳር ውስጥ ያሉ ሰዎች የሚጠይቁት ጥያቄ ልክ ልጅ ለወላጁ የሚጠይቀውን ጥያቄ ነው። አሁንም ለአንተ ዋጋ
አለኝ ወይም አሁንም ላንተ ዋጋ ያለኝ ሰው ነኝ? በዚህ ጉዳይ ላይ እንደው ሱ ጆንሰን አንዳንድ ሀሳቦችን አንስታለች። ስለዚህ ሱ ጆንሰን ካነሳቸው ሀሳቦች መካከል ስለ አሁንም ላንተ ዋጋ ያለኝ ሰው ነኝ በሚሉ ጉዳዮች ላይ እስኪ አንተ ደግሞ አጠር ያለ ይሄ ዝም ብለን የሆነ እንዴት ነው ሱ ጆንሰን ኢሞሽናሊ ፎከስ ቴራፒ የሚለውን አንድ ሞዴል ያዘጋጀች የስነ ልቦና ባለሙያ ናት። ያው ሳይኪያትሪስት ናት ማለት ነው። ሳይኪያትሪስት የጥንዶች ሕክምና ላይ ነው ብዙ ጊዜ ሰራቸው። በጥንዶች ላይ ብዙ ስራ ሰርታለች ማለት ነው። በትዳር ውስጥ ሁለት መሰረታዊ ጥያቄዎች አሉ ትላለች። ትዳር ውስጥ ስንል ምንድነው? ትዳር ውስጥ በግንኙነትም ሊሆን ይችላል። ባይዘይ ግንኙነቱ የ2 ዓመት ሊሆን ይችላል፣ የ1 ዓመት ሊሆን ይችላል፣ የ10 ዓመት ሊሆን ይችላል፣ የ20 ዓመት ሊሆን ይችላል፣ የ30 ዓመት ሊሆን ይችላል። የትኛውም ግንኙነት ውስጥ ግን ሰዎች ሁለት ጥያቄዎችን ይጠይቃሉ። ለምሳሌ 30 ዓመት የቆየ ሰው አሁንም ለአንተ አስፈላጊ ሰው ነኝ ወይ ብሎ ይጠይቃል፣ ትጠይቃለች ማለት ነው። ሌላው ጥያቄ ደግሞ በእያንዳንዱ ወቅት በክፉም ሆነ በደጉ ከኔ ጋር ለመቆም ከጎኔ ለመሆን ፈቃደኛ ነው ወይ? ፈቃደኛ ነው ወይ ይሄ ሰው? ትጠይቃለች። ቀላል የሚመስሉ ነገር ግን በጣም አፋውጥተው ላይ ይናገሩ ይችላሉ። ግን ይሄ ጥያቄ ሁሌ ይመላለሳል ማለት ነው። ይሄ እውቅና እየዳበረ የመጣ ከሆነ ቋቱ ያልጎደለ ከሆነ በሂደት ውስጥ ቋቱ እንደሞላ ከሆነ ቅድም እንዳልነው ማለት ነው የእውቅና ቋት የትኩረት ቋት እንደሞላ ከሆነ በነገራችን ላይ ይሄ ጥያቄ ቢመጣም መልሱን ወዲያው ነው የሚያገኘው። መልሱን ወዲያው ስለሚያገኝ ያ ሰው ደስተኛ ነው የሚሆነው፣ ስትረስ የለውም። ስለዚህ የሱ ጆንሰንስ ጥናት በጣም ወሳኝ የሆነ ጥናት ሲሆን በእነዚህ ሁለት ጥያቄዎች ላይ የሚቆም ነው። ኦኬ ሱ ጆንሰን ከአነሳቻቸው ጥያቄዎች ለምሳሌ በትዳር ውስጥ ሁለት መሰረታዊ ነገሮች አስፈላጊ ናቸው ብላ ለአንተ አስፈላጊ ሰው ነኝ ወይ፣ በሚያስፈልገኝ ጊዜ በሀዘን የሚሆን በማንኛውም ሁኔታ ውስጥ ከጎኔ ትሆናለህ የሚባሉ ነገሮች በቃል ላይ ገለጹ ይችላሉ የሚል ሀሳብ አንስተሃል። እኔም ያስማማኛል። ነገር ግን ባይዞይ ይቅርታ ለቋርጠ በቃል ባይገለጽም መኖሩን አውቀው ሰዎች ይሄ ወርድስ ኦፍ አፊርሜሽን ያለውን ነገር ሁሌ መመጋገብ በጣም ወሳኝ ይሆናል ማለት ነው። ግን እውቅና እንዴት ይሰጣል ለዚህ ጉዳይ? አሁን ለምሳሌ የሱ ጆንሰን ጥያቄ ላይ ለአንተ አስፈላጊ ሰው ነው ወይ፣ በሚያስፈልገኝ ጊዜ በማንኛውም ሁኔታ ውስጥ ከጎኔ ትሆናለህ ለሚለው እና መሰል ጥያቄዎች እንዴት ነው እውቅና ልንሰጥ የምንችለው? ያው በመሆንህ ላይ የተመሰረተ እውቅና መስጠት ነው። ስላለህ ደስ ይለኛል። እዚህ ቤት ውስጥ ሳገኝህ እንዴት ነው ደስ የሚል። አንተ ስትኖር ወደ ብሩክሽ ይጥላል ልጅ ነገር ኤግዛክትሊ እንደዛ ነው። ይሄ ቀላል ነው፣ በጣም ብዙ ነገር አይደለም፣ ግን ልንለማመደው የሚገባ ነው። በባህላችን ላይ ብዙ ያላሳደግነው ነገር ስለሆነ ልንለማመደው ይገባል ማለት ነው። በጣም ገንቢ ሀሳብ ነው። በጣም ቆንጆ የሚባል ሀሳብ ነው የተነሳው። በተለይ ደግሞ ወደፊት ኢትዮጵያ ላይ ባሉ ስኮላሮችም ሰዎች ሊያውቋቸው ይገባሉ። በተለይ ደግሞ ቀደም ስማቸውን ያነሳዋቸው እንደውም የተወሰነ መረጃ ሳገላብጥ የሰሩት ጥናት አስገርሞኛል ስትለኝ ነበር። ዶክተር ማን ነው የሚባል ዶክተር ዘላለም ክብረት በጋብቻ በቤተሰብ ግንኙነትና ስነ ልቦና ላይ ምርመራና ስልጠናዎችን አቅርቧል። በስፋት መስጠት አለባቸው። እነዚህ በጣም ወሳኝ የሆኑ ግንዛቤዎች ናቸው። ፕሮፌሰር ቦጋለች ገብሬ በቤተሰብ ግንኙነት የሴቶች አቅም ማጎልበት እና በትዳር ውስጥ ያሉ ማህበራዊ ጉዳዮች ላይ በስፋት ሰርቷል። የሴቶች አቅም ማጎልበት
በጣም ወሳኝ ነው። ስሜታቸው ስስ ነው ለነገሮች ተፈጥሮ በዛ መንገድ በባህልም የባህል ተጽዕኖ ቀላል አይደለም። የባህል ተጽዕኖ በጣም ከባድ ነው። አሁን ብዙ ጊዜ ስለ ሴቶች ነፃነት ጀንደር ኢኳሊቲ ብዙ ይወራል አይደለም። በጣም በደንብ በሰፊ ሊሰራበት የሚገባ ነገር ነው። ጀንደር ኢኳሊቲ አልተረጋገጠም። ጀንደር ኢኳሊቲ ስለሳቅለት ብቻ የሆነ ነገር ስለገዛሽለት አይደለም። ከውስጥ የሆነ ስነ ልቦናችን ውስጥ የተጎዱት ጉዳት አለ። የዛሬ እናት አይደለችም። የዛሬ 100 ዓመት የነበረው ነገር ሲወርድ ሲዋረድ ያለ ችግር አለ። ስለዚህ ፕሮፌሰር ቦጋለች ገብሬ የሴቶች አቅም ማጎልበት በሚለው ላይ ምክንያቱም ሴት ትልቅ አቅም ነው። የሁሉ አቅም ግማሽ ፓወር ሴት ውስጥ ነው ያለው። ለምሳሌ በሀገራችን ውስጥ ሴት መሪዎች ቢመጡ ብለህ ታስባለህ? በጣም የተሻለ ነገር ሊሆን ነበር ይሆናል። ለምሳሌ ጀርመን በመርከል ዘመን ምን አይነት ለውጥ እንዳመጣች ታውቃለህ? ጣሊያን አሁን እንዴት አይነት ለውጥ እያመጣች ናት? ሴት ናት። እንደዚህ አይነት ነገሮች መታሰብ አለባቸው። ማጎልበት በመሪነት ደረጃ ብንመለከታቸው አዲስ አበባ ዩኒቨርሲቲ ስኩል ኦፍ ሳይኮሎጂም በዚህ ላይ ይሰራል። ሌሎችም በርካታ ጥናቶች አሉ። አይ ቲንክ የዛሬውን በዚህ ብናጠቃልል ጥሩ ይመስለኛል። መልካም። ብዙ ነገሮችን አነሳን። ያው ሰዎች የሚማሩበትን ነገር አነሳን። ጠቅለል ስናደርግ የዘመናዊ ትዳር ጥናቶች የሚያሳዩት አንድ ትልቅ እውነት አለ። ትዳርን የሚያጽናው ፍቅር ብቻ ሳይሆን በየቀኑ የሚገለጽ ክብር። አየው ሲጋ ሴት ጠቅለል ስናደርገው በየቀኑ ዴይሊ ትናንሽ የሚገለጽ ክብር፣ ምስጋና እና እውቅና ነው። አሁን ያወራንበት ነገር በሙሉ ጠቅለል ሲል ዛሬ ነው የሚመጣው ሳይሆን ክብር፣ ምስጋናና እውቅና ነው። እነዚህ ሁሉ ደግሞ በነፃ የሚሰጡ ናቸው። አይከፈልባቸውም። የሚገርም ነገር አትከፍልባቸውም። ብትሰጥ ምንም ነገር አትከፍልም። ኢጎን ብቻ ማስወገድ ብቻ ነው የሚጠበቅ ብቻ። ነገሩን ግን በጣም ትልቅ የግንኙነት የመግባባት ቋንቋዎች ናቸው ማለት ነው። መልካም። ለዛሬ ያዝናቸው ሀሳቦች ይህንን ይመስላል። ሰላም አድማጮቻችን፣ እንግዲህ እኛ ጋር ስለነበራችሁ እናመሰግናለን። ለዛሬ ያዝነው ፕሮግራም ይህንን ይመስላል። ሀሳብ አስተያየታችሁን እየሰጣችሁ የሶሻል ሚዲያ መገኛዎቻችን በሙሉ እንድትከተሉ ዩቲዩቦቻችን ሰብስክራይብ እንድታደርጉ እያለን ለዛሬ ያዝነው ፕሮግራም እዚህ ጋር ያበቃል። በቀጣይ እስከምንገናኝ ድረስ ቸር ቆዩ እያለን እዚህ ጋር ተለያይተናል። እናመሰግናለን።